ሰላም ጤና ይስጥልን ውድና የተከበራችሁ የጥንተ ጎንደር ቤተሰቦች በያላችሁበት ሰላም ብያለሁ። የዛሬ ቪዲዮዬ የሚያጠነጥነው ኢትዮጵያዊ በሆነ ማንነትን፣ ታሪክን፣ ባህልን በሚያንጸባርቀው የኢትዮጵያ የሰርግ ስርዓት ላይ የተወሰኑ ነገሮችን እያነሳን በተለይም በገጠሪቱ ኢትዮጵያ ውስጥ የሰርግ ስርዓት በምን አይነት መልኩ ይከናወን ነበር የሚለውን ነገር አብረን እንመለከታለን። ከሽምግልና አላላክ ጀምሮ የሰርጉ ስርዓት ምን እንደሚመስል አብረን የምንመለከታቸው ጉዳዮች ይኖራሉ። ያው እንደምታውቁት ጋብቻ በሁለት በተፈቃቀዱ ወንድና ሴቶች የሚደረግ ፈጣሪ የፈቀደው ቅዱስ ስርዓት ነው ማለት ነው። ጋብቻ ከመመስረቱ በፊት በተለይም በድሮ የኢትዮጵያ ታሪክ ራሱን የቻለ ባህሉን፣ ማንነቱን፣ ታሪኩን በጠበቀ መልኩ የሽማግሌ አላላክ ስርዓት እንደነበር ሁላችንም የምናውቀው ነው። የሽምግልና ሂደቱ ምን ይመስላል የሚለውን ነገር ብንመለከት ወላጆች ለልጃቸው ትሆናለች የሚሏትን ልጃገረድ ፈልገው ካገኙ በኋላ ይህ ማለት በቤተሰብ የሚደረግ የጋብቻ ስርዓት ነው። ስለዚህ በወንዱ ቤተሰብ ልጃገረዷ ተፈልጋ ከተገኘች በኋላ ለወዳጅ ዘመድ በማማከር ስለ ልጅቷና ስለ ቤተሰቦቿ መረጃ ይሰበስባሉ። ልጅቷ ምን አይነት ቤተሰብ እንዳላት የቤተሰቧን ታሪክ ይጠናል እንደማለት ነው። የፈለጉትን ያክል መረጃ ከሰበሰቡ በኋላ ደግሞ ከቤተ ዘመድ ጋር መክረው ዘክረው ከጨረሱ በኋላ ያሏቸውን ሶስት ታላላቅ ሽማግሌዎች በሚኖሩበት አካባቢ ሶስት በእድሜ ገፋ ያሉ ታላላቅ ታዋቂ ሽማግሌዎችን መርጠው ወደ ልጅቷ ቤተሰብ ዘንድ ይልካሉ። የተመረጡትም ሽማግሌዎች የልጅቱ ወላጆች ይገኛሉ ተብለው ወይም በሚኖሩበት አካባቢ ይገኛሉ ተብለው የሚታሰብበትን ቀን ያውቃሉ። በምን ሰዓት እንደሚገኙ፣ ቤታቸው በስንት ሰዓት ቢሄዱ ያገኟቸዋል የሚለውን ሰዓት ከወሰኑ በኋላ ወደ ሴቲቱ ወይም ወደ ልጃገረዷ ቤተሰቦች ዘንድ ይሄዳሉ ማለት ነው። ስለዚህ ቤታቸው ከገቡ በኋላ ሳይቀመጡ ከተዘጋጀላቸው መቀመጫ ላይ ሳይቀመጡ ለልጅቷ ወላጆች የመጡበትን ጉዳይ ያስረዳሉ ማለት ነው። ስለዚህ ልጃችን ለልጃችሁ ብለን ስለመጣን መልሳችሁ ምንድን ነው ብለው ጥያቄ ያቀርባሉ። የልጅቷ ወላጆችም ከቤተ ዘመድ ጋር መምከር እንዳለባቸው ስለ ጉዳዩ ወስነው ለሌላ ጊዜ እንዲመለሱ አሳውቀው የወንዱ ሽማግሌዎች ወደ የመጡበት ቦታ ወይም ሰፈር ይመለሳሉ እንደማለት ነው። አመስግነው ነው የሚመለሱት። የልጅቱ ቤተሰቦችም ልክ የወንዱ ቤተሰብ እንዳደረገው ሁሉ ስለ ወንዱ ቤተሰብ ሁኔታ፣ ስለ ልጁ ሁኔታ ጥናት ያደርጋሉ። ስለዚህ የልጅቱ ቤተሰቦች ደግሞ ጥናት ካደረጉ በኋላ ያው በቀጠሮ ሰዓት የወንዱ ሽማግሌዎች ወደ ሴቲቱ ቤተሰቦች ዘንድ መጥተው በቀጠሮ ሰዓት ምላሻቸው ምን እንደሆነ ይጠይቃሉ ማለት ነው። ስለዚህ ፈቃደኛ ከሆኑ በዛው ቀን ላይ የቃል ኪዳኑ ቀን፣ የሰርጉ ቀን ይቆረጣል ማለት ነው። ስለዚህ ይሄ የቆየው የሰርግ ስርዓት ከመከናወኑ በፊት የሽምግልና ስርዓቱ በዚህ መልኩ ይካሄድ ነበር። ባህሉን፣ ወጉን፣ ስርዓቱን፣ ትውፊቱን በጠበቀ መልኩ ሰርግ ሲታሰብ በተለይም የሰርግ ስርዓቱ የሚቆረጥበት ወይም የሚደረግበት ቀን ከተወሰነ በኋላ የሰርጉ ቀን በአብዛኛው በአገር ቤት ወይም በገጠር የሚደረገው የሰርግ ስርዓት ዝግጅቱ ከ2 ወር ወይም ከ1 ወር በፊት ስርዓቱ ይጀመራል። ያ ማለት ሁለቱ ተጋቢ ቤተሰቦች በየፊናቸው በመሆን ከቤተ ዘመዶቻቸው ከጎረቤቶቻቸው ጋር በመሆን ለሰርጉ የሚሆኑ ነገሮችን ያዘጋጃሉ። ለጠጁ የሚሆነው ጌሾ፣ ለጠጁ የሚሆነው ማር፣ ለእንጀራው የሚሆነው ጤፍ፣ ለወጡ የሚሆነው ቅመማ ቅመም፣ ሌሎችም ነገሮች ከቤተ ዘመድ
ከመንደርተኞች ጋር በመሆን የሚያዘጋጁበት ቀን ነው ማለት ነው። ሽርጉዱ የበዛበት ቀን ነው። ማለትም የሰርጉ ቀን ከተቆረጠበት ጊዜ ጀምሮ ብዙ ሽርጉድ አያጣውም። ቤተ ዘመድ የሚተጋገዝበት፣ ጎረቤት የሚተጋገዝበት ቀን ነው። ያው ሰርገኞቹ ብቻቸውን አይደክሙም። ቤተ ዘመድም ጎረቤትም አንድ ላይ በመሆን ጠላውም ሲዘጋጅ ጠጁም ሲጣል አብረው እስከ ሰርጉ ቀን ድረስ አብረው የሚደክሙበት ቀን ነው። በዚህ ድካም ወቅት ደግሞ ድካም እንዳይሰማቸው ቤተ ዘመዱ ጎረቤቱ ሆኖ በዜማ በውዝዋዜ የሰርጉን ስራ ይሰራሉ እንደማለት ነው። ሰርጉ ያው አንድ ሳምንት ያህል ሲቀረው እድምተኛው ይጠራል። ያው ጥሪ ይከናወናል። ለሰርጉ እድምተኛ የሚሆኑ ሰዎች ይጠራል። ያው በዚህ አካባቢ ደግሞ ሃይማኖትን ወይም ብሔርን መሰረት ያደረገ አይደለም። ያው ኢትዮጵያ እንደምታውቁት ብዙ ብሔር ብሔረሰቦች ያሉባት ሀገር፣ ብዙ የተለያየው ህብረተሰብ ክፍል ደግሞ በሚያምንበት ሃይማኖት የሚኖሩበት ሀገር ነው። ስለዚህ ብሔርንም መሰረት ያደረገ አይደለም፣ ሃይማኖትንም መሰረት ያደረገ አይደለም። ሙስሊም ክርስቲያኑም አንድ ላይ የሚታደምበት የሰርግ ስርዓት ነው የሚደረገው እንደማለት ነው። ያው ሰርጉ 2 ቀን ሲቀረው ዳስ ይጣላል። ያው ዳስ ይጣላል። በገጠሩ አካባቢ ደግሞ ዳሱ የሚሰራው ልክ በሰቀላማ ቅርጽ ሆኖ ላዩ ቅጠል ተረብርቦ ነው የሚሰራው። በሀገራችን ባህል ሰርግ የሚደረገው ደግሞ በዕለተ እሑድ ስለሆነ እንጀራው ከሰርጉ አንድ ቀን ቀደም ብሎ ቅዳሜ ዳስ ውስጥ ይጋገራል እንጀራው። ወጡ ደግሞ ቅዳሜ ሌሊት ለእሑድ አጥቢያ ተሰርቶ ይቆያል። የሚሰራው የወጥ አይነት ያው እንደ ሙሽሮቹ ፍላጎት ነው። ብዙ ጊዜ ቀይ ወጥ፣ አልጫ ወጥና የመሳሰሉት ወዘተረፈ አይነት ወጦች ይዘጋጃሉ። እንጀራው ሲጋገር ወጡም ሲሰራ ዘመድ አዝማድ፣ ጓደኛ፣ ጎረቤቱ ሁሉም ያዜማል፣ ይጨፍራል። በዕለተ እሑድ ቀን ሁሉም የሰርግ ስራውን ጨርሶ አምሮና ደምቆ የክት ልብሱን ለብሶ ይዘጋጃል። ያው የክት ልብስ ተዘጋጅቶ ሁሉም የክት ልብሱን ለብሶ ይዘጋጃል። የሰርጉ ዳስ ወይም አዳራሽ በተለያየ አበባና ቅጠል ይጎዘጎዛል። ያው ብዙ ጊዜ የጽጌረዳ አበባ፣ የሎሚ፣ የደድሆ፣ የሽነት፣ የሻሌ፣ የችብሃ ቅጠሎችን መሬት ላይ ይጎዘጎዛል። ይሄ ማለት ያው ሙሽሪትና ሙሽራው እንደዚህ እንደለመለመው ቅጠል ያለምልማችሁ፣ እንደ አበቦቹ አፍካችሁ፣ ትዳራችሁ እንደ አበቦችና ቅጠሎቹ መልካም ይሁን ለማለት መልካም ምኞትን ለመመኘት እነዚህ አይነት ቅጠሎችን መሬት ላይ ይጎዘጉዛሉ ማለት ነው። ሰርግ በአብዛኛው የሚደገሰው በደጋሹ ሀብትና የገንዘብ አቅም ልክ ቢሆንም በገጠሩ ኢትዮጵያ የማህበረሰብ ክፍል ደግሞ ዘመድ አዝማዱ፣ ጎረቤቱ ደግሞ አቅሙ በፈቀደው ጠላውን፣ ምግቡን፣ እንጀራውን ይዞ ይመጣል። ከየቤቱ ይዞ ስለሚመጣ ሰርግ ብዙ ጊዜ ለ1 ሳምንት ወይም ለ2 ሳምንት በተሰረገበት ቤት ውስጥ ይደረጋል። ለረዥም ጊዜ ይደረጋል ማለት ነው። ይሄ መተጋገዝን፣ መከባበርን፣ አንድነትን፣ አብሮ መኖርን የሚያሳይ ድርጊት ነው ማለት ነው። በድግሱ ሰዓት በተለይም ዳሱ ላይ ሰዎች ሲቀመጡ ዝም ብሎ በዘፈቀደ የሚቀመጡበት አይደለም። በአብዛኛው አቀማመጡ መሰረትን የሚያደርገው ምንድን ነው? እድሜ ደረጃንና ማዕረግን መሰረት ያደረገ ነው። ያው ትልልቅ ሰዎች፣ እድሜ ጠገብ ሰዎችንና ማዕረግ ያላቸው ቀኝ አዝማች፣ ግራ አዝማች፣ ፊት አውራሪ የሚለውን ማዕረግ መሰረት ያደረገ ነው። እንዲሁም ደግሞ መስሪያ ወይም ምግብ ሲቀርብ ደግሞ በተለይም መሬት ላይ መስሪያ ወይም መመገቢያ እንለዋለን። መስሪያ በሞሰብ ምግብ ሆኖ ቢያንስ 5 ቢበዛ ደግሞ 7 ሰዎች ክብ እየሰሩ እየተቀመጡ ምግብ ተቀርቦላቸው የሚመገቡበት፣ ጠላውም ጠጁም ሲቀዳ ደግሞ እንደየማዕረጉ ወይም እንደየእድሜ ደረጃቸው ደግሞ ጠላውም ጠጁም እየተቀዳ እየተበላ እየተጠጣ እየተዘፈነ በባህላዊ መልኩ እየተዘፈነ የሰርግ ስርዓቱ ይቀጥላል ማለት ነው። ነገር ግን አሁን የጠፋው የሰርግ ስርዓታችን ትርጉሙ ምንድን ነው? ለምን ዳስ ላይ እናደርጋለን? በሰርግ ስርዓት ውስጥ ደግሞ ማዕረግን በጠበቀ መልኩ ሰዎች ለምን ይቀመጣሉ? ለምን ይመገባሉ ብንል ዳሱ የሚሰራው የቀድሞውን የነገስታት ያው ኢትዮጵያ ውስጥ ብዙ ነገስታቶች ታሪካቸውን ያሳለፉበት ሀገር ነው እና ነገስታቶች በየቤተ መንግስታቸው በየኖሩበት ዘመን የግብር ስርዓት ያከናውኑ ነበር። ስለዚህ ዳሱ
የነገስታቱን የግብር ምሳሌ ነው፣ የግብር አዳራሽ ምሳሌ ነው። ሌላው ሙሽሪትና ሙሽራዋ ደግሞ የንጉሱና የንግስቲቱ ምሳሌዎች ናቸው ማለት ነው። ሌላው የወንዱ ሚዜዎች የንጉሱን ባለሟሎች መኳንንቶች ሲወክሉ፣ የሙሽራዋ ሚዜዎች ደግሞ የንግስቲቱን ደንገጡሮችና ወይዛዝርቶቹን ይወክላሉ ማለት ነው። ሌላው የሙሽሮቹ ወላጆች ደግሞ ዋና እልፍኝ አስከልካዮችን፣ አሳላፊዎቹ የግብር አዳራሹ ጭፍሮቹን፣ የሙሽሮች አጃቢዎች የንጉሱንና የንግስቲቱን ጠባቂዎች ወይም ወታደሮች ይወክላሉ ማለት ነው። በሰርጉ ዳስ ውስጥ የሚካሄደው ትዕይንት በነገስታት የግብር አዳራሽ ውስጥ እንደሚካሄደው ታላቅ የግብር ስነስርዓት ጋር በፍጹም ተመሳሳይ ነው። ያው በዛ ዘመን ነገስታቱ ግብር ሲያበሉ የነበረው የግብር ስርዓት ከኢትዮጵያዊ ማንነትን ከጠበቀ የግብር ስርዓት ጋር የሰርግ ስርዓት ጋር በጣም ተመሳሳይነት ያለው ነው። በተለይም አዳራሹ ውስጥ በተለይም ሙሽሪትና ሙሽራው ከሚቀመጡበት ወንበር ጀምሮ ከነሱ ጀርባ ከሚሰቀሉ ኢትዮጵያዊ ማንነትን ከሚያንጸባርቁ የተለያዩ ኢትዮጵያዊ ቁሳቁሶች በነገስታቱ ዘመን የሚደረጉ ከንጉሱና ከንግስቲቱ ዙፋን በጀርባ በኩል ከሚቀመጡት ጋር ተመሳሳይነት አለው ማለት ነው። ስለዚህ በአጠቃላይ የሰርግ ስርዓቱን ወይም ክዋኔውን ከተመለከት በነገስታቱ ዘመን ግብር ሲበላ ንግስቲቱና ንግስቲቱ ከሚያካሄዱት ክዋኔ እልፍኝ አስከልካዩ፣ መኳንንቱ፣ መሳፍንቱ ጋር ተመሳሳይነት ያለው ታሪክን ማንነትን ይዞ የመጣ ስርዓት ነው እንደማለት ነው። ሌላው በሰርግ ስርዓት ወቅት በተለይም በገጠሪቱ ኢትዮጵያ የተለያዩ የሰርግ ዘፈኖች ይዜማሉ፣ ይጨፈራሉ። አንድምታቸው ምንድን ነው ብለን ብንመለከት ለምሳሌ ሸኝቼ መጣው ሸኝቼ መጣው ሸኝቼ ብር ቀለበቴን ሰጥቼ እሜቴ የወጉን በገንቦ ጠላውን በዳካ ፍትፍቱን ሻሌ ሆይ ሻሌ ትናንት ቆረጥሽ ወይ ዛሬ የተባለ ይዘፈናል። ሻሌ ማለት ለምለም ቅጠል ዳሱ ላይ የሚነሰነሰው ቅጠል ነው። ሌላው በጠንበለል ደግሞ ጠንበለል አበባዬ ነይልኝ የኔ ሎጋ ቁጭ ብለን እስኪ እናውጋ እየተባለ ደግሞ ይዜማል ማለት ነው። ጠንበለል ያው በደጋ አካባቢ የሚበቅል ግንዱ ውፍረት ያለው እንደ ሽመል ቀጠን ያለ ለስላሳ ቀጥ ብሎ የሚበቅል ተክል ሲሆን በግንዶቹ ዙሪያ አለፍ አለፍ ብሎ ልክ እንደ ካህን ጥምጣም የዞሩ ካህናቱም ልክ እንደ ድባብ ክቡ ነው ችፍግግ ብለው የበቀሉ የሚያምሩ ብርቱካናማ ቀለም ያላቸው አበቦች ያሉት ተክል ነው። ስለዚህ ያው ልምላሜን የሚያሳይ ነው ማለት ነው። ሌላው ሽነት ነይ ሽነት እልል በይ ሽነት የሙሽሪት እናት እልል በይ እየተባለ ይዘፈናል። ሽነት ደግሞ እንደ ችብሃ ያለ ወንዝ ዳር የሚበቅል ለስላሳ ቅጠል ያለው ዓመቱን ሙሉ ለምለም የሆነ ቅጠል ነው። ስለዚህ በሽነትም ይዘፈናል ማለት ነው። ሌላው ደግሞ እሷስ ሎሚናት የበረሃ ዘመድ የሌላት መስላ ድሃ እሷስ ሎሚናት የአባይ ዳሬ እኔስ መሸብኝ የት ልደር እየተባለ ደግሞ በሎሚም ይዘፈናል። ሌላው ደግሞ በእንኮይ ደግሞ እሷስ እንኮይ ናት የአባይ ዳር የማትጠገብ ጣፋጭ ማር እሷስ እንኮይ ናት የበረሃ የማትጠገብ የምንጭ ውሃ እየተባለ የሙሽሪት ውበት ልክ እንደ እንኮይ የሚያምር የሚያንጸባርቅ መሆኑን ያመላክታሉ ማለት ነው። ሌላው እቴ ሸንኮሬ እየተባለም የሚዜም ዜማም አለ። ዓለምሽ ዛሬ ነው ዛሬ ዓለምሽ ዛሬ ነው ዛሬ ኦሆ እቴ ሸንኮሬ እየተባለ የንህት ጣፋጭ ናት እንደ ሸንኮራ ውብ ቆንጆና የምታንጸባርቅ እንደ ማለዳ ጮራ የምትፈነጥቅ ሙሽራ ናት እየተባለ እቴ ሸንኮሬ እየተባለ ለሙሽሪት ይዘፈንላታል ወይም ይቀነቀንላታል ማለት ነው። በአጠቃላይ በኢትዮጵያ በገጠሪቱ ኢትዮጵያ ውስጥ የሚከወነው የሰርግ ስርዓት የራሱ የሆነ ታሪካዊ ባህልን፣ ማንነትን፣ ትውፊትን የሚያንጸባርቅ ክዋኔ ነው ለማለት ነው። ስለዚህ እስከ መጨረሻው ድረስ አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል ቤተሰብ ያልሆናችሁ
ቤተሰብ እየሆናችሁ የተለያዩ ቪዲዮዎች ይደርሷችኋል እንድትመለከቱ ስል እጠይቃለሁ። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። በሌላ ኢትዮጵያዊ በሆነ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።